ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ ማድረጉ ተሰምቷል። የውሃና ኤነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተል በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጎታል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታዩ ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም ገልጿል። የውሃና ኤነርጂ ሚኒስቴር ዛሬ ቅዳሜ መስከረም 24 በሰጠው መግለጫ ግብጽ በሐሰት የተሞላ ቅራኔ የተሞላበትና የተዛባ ረዥም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክ ለመፍጠር ያለመ እንደሆነ ገልጾታል። ግብጽ ትናንት አርብ መስከረም 23 በወጣችው መግለጫም የህዳሴ ግድብ ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግዴለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለትም ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለትም ይወነጅላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ ብሏል መግለጫው። ይህና በቀጣዮቹ ቀናት የታየው ውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደሚያረጋግጥ ግብጽ ትከሳለች። ይህ የኢትዮጵያ ድንገተኛ ውሃ አለቃቀቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስም ከሳለች። የኢትዮጵያ የውሃና ኤነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት የዛሬ መግለጫው የቀረቡትን ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለትም ውድቅ አድርጓቸዋል። የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚወጡት መግለጫ ላይ ውሸት ዋና አካል ሆኗል ነው ያለው። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሎታል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰው ህይወት ላይ ከፍተኛ ጥፋት እንደሚያደርስ መግለጫው አክሎ ገልጿል። የሱዳን የግብርናና መስኖ ሚኒስቴር የጎርፍ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውንም ጠቅሷል። በተጨማሪም የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀያየር የተከሰተ ሊሆን እንደሚችል እንዲሁም በአገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሱት ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉን ዘርዝረዋል። የግብጽ መግለጫ በጎረቤቶቿ ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኢነርጂ ሚኒስቴር የሀገሪቱ ባለስልጣናት በሱዳን የተገለጸውን እውነታ ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩ ገልጿል። ሌላው መረጃ ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አስጠንቅቀዋል፣ አሳስበዋል። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም እቅዱን መቀበሉን ካስታወቀ በኋላም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርሰውን ጥቃት እንድታቆም ነው ያሳሰቡት። ፕሬዚዳንቱ ሐማስ የሰላም እቅዱን ካልተቀበለ ገሃነም ይጠብቀዋል በማለት ሲዝቱ መቆየታቸውም የሚዘነጋ አይደለም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ገልጸዋል። ሐማስ ለዘላቂ ሰላም ዝግጁ ነው ያሉት ትራምፕ በበኩላቸው እስራኤል ጋዛ መደብደብ ማቆም አለባት ነው ያሉት። ትራምፕ የሐማስን ምላሽ በበጎ ቢቀበሉም ቡድኑ ቁልፍ የሆኑ የሰላም እቅዱን ክፍሎች ያለመቀበሉ ጥያቄ አጭሯል። 20 ነጥቦች ካሉት የአሜሪካ የሰላም እቅድ መካከል በተወሰኑት እንደሚስማማም ሐማስ ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር አሁን ያለው ሁኔታ ተስፋ እንደሚሰጥ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሳዛኙ የጋዛ ግጭት እንዲቆም ሁሉም ወገኖች እንዲተባበሩ ጥሪ ያቀርባለሁ ብለዋል። የቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶዋን ሐማስ ለጋዛ የሰላም እቅድ የሰጠው ምላሽ ገንቢ ነው ሲሉ ተናግረዋል። የጀርመን መራሄ መንግስት ፍሪድሪክ ሜርስ በበኩላቸው ታጋቾች የሚለቀቁበትና በጋዛ ሰላም የሚሰፍንበት ወቅት ተቃርቧል ብለዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሁሉም ታጋቾች ተለቀው በጋዛ የተኩስ አቁም ስምምነት የሚደረስበት ወቅት ተቃርቧል በማለት መግለጫ አውጥተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ቅድሚያ ሊሰጡ የሚገባው የተኩስ አቁም ስምምነት ነው ብለዋል። ሐማስ የሰላም እቅዱ ቁልፍ ነጥቦች ላይ ለመስማማት ባይፈቅድም የሰላም እቅዱ እንዲተገበር ከአጋሮቹ ጫና እየተደረገበት ነው። ሐማስ የተስማማባቸው ነጥቦች ጦርነቱን ማስቆም ይችሉ እንደሆነ አሁንም በግልጽ አልታወቀም። እስራኤል የወታደሮቿን ቁጥር እንደምትቀንስም አስታውቃለች። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃም ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።